እንደምን አላችሁ? በዛሬው የማትስ ቲዩቶር ማሳያችሁ ይሄን ጥያቄ ነው። ጥያቄው ምን ይላል? which one of the following is the equation of a given graph? የተሰጠንን ግራፍ ሊወክል የሚችለው የሊኒየር ኢኩዌሽን የትኛው ነው? ስለዚህ የተሰጠን ግራፍ ይሄ ነው። ይሄ y አክሲስ ነው፣ ይሄንኛው ደግሞ x አክሲስ ነው። ግራፉ ይሄ ነው ማለት ነው። ሶ ግራፉ ክሮስ ያደረገው የx ኢንተርሰፕት እና የy ኢንተርሰፕት ቫልዩን ማወቅ በቂ ነው ማለት ነው ኢኩዌሽኑን ለመስራት። ስለዚህ የx ኢንተርሰፕትን ከት ያደረገው x ኢንተርሰፕት which is equals to 3 0 ሁል ጊዜ በካርቴዥያን ኮኦርዲኔት ሲስተም የኤክስ ቫልዩ ይቀድማል፣ የዋይ ዋጋ ደግሞ በሁለተኛ ደረጃ ነው የሚጻፈው። ስለዚህ ይሄ 3 0 ተብሎ ነው የሚጠቀሰው ማለት ነው። በዚህኛው ደግሞ ዋይን ክሮስ ያደረገበት ቦታ ደግሞ የኤክስ ዋጋ 0 ነው፣ የዋይ ዋጋ ኔጌቲቭ ነው። በተመሳሳይ የኤክስን ዋጋ ማስቀደም ስላለብን ዋይ ኢንተርሰፕት 0 ኔጌቲቭ ቱ እንላለን ማለት ነው፣ ሁል ጊዜ የኤክስ ዋጋ ስለሚቀድም። ሶ በቀጣይ ስሎፕ ነው የምንፈልገው። ሶ ስሎፓችን ስሎፕ ኢኳልስ ቱ ቨርቲካል ኢንክሪዝ ኦቨር ሆሪዞንታል ኢንክሪዝ ስለሆነ ስሎፕ ኢኳልስ ቱ y2 ማይነስ y1 ኦቨር x2 ማይነስ x1 በተመሳሳይ ሁል ጊዜ እንደምንሰራው ይሄንን ፎርሙላ ለማስታወስ ነው። ሶ ስሎፑ የሚሆነው ስለዚህ ይሄንን y2 ካለን ይሄን y1 እንላለን፣ ይሄን x2 ካለን ይሄን x1 እንላለን፣ ወይም ደግሞ ገልብጠን መስራት ይቻላል። ስለዚህ ኔጌቲቭ 2 ማይነስ 0 ኦቨር 0 ማይነስ 3 ይሆናል ማለት ነው። ሶ ስሎፓችን ምን ይሆናል? ስሎፕ ኢኳልስ ቱ ኔጌቲቭ 2 ኦቨር ኔጌቲቭ 3። ስለዚህ ስሎፕ ኢኳልስ ቱ ኔጌቲቭ በኔጌቲቭ ይጠፋና 2 ኦቨር 3 ይሆናል ማለት ነው። ስለዚህ ስሎፓችን እናገኘን። ስለዚህ የሚቀረን ቢ ኮንስታንትን መፈለግ ነው። ቢ ኮንስታንቱ ምን ይሆናል? በጀነራል ፎርሙላ መሰረት y ኢኳልስ ቱ mx ፕላስ b። ይሄ የታወቀ የሊኒየር ኢኩዌሽን የማንኛውም ሊኒየር ኢኩዌሽን ጀነራል ፎርሙላ ነው። ስለዚህ የy እና የኤክስን ዋጋ ከተሰጡን ኮኦርዲኔት ፖይንቶች 3 0 ወይም 0 ኔጌቲቭ 2 አንዱን መጠቀም ይችላል። ስለዚህ ሌትስ ዩዝ 0 ኔጌቲቭ 2። በ0 ኔጌቲቭ 2 የy ዋጋ ኔጌቲቭ 2 ነው። ኔጌቲቭ 2 ኢኳልስ ቱ ኤም ስንት አግኝተናል? 2 ኦቨር 3 ኢንቱ 0 ማለት ነው። ከኔጌቲቭ 2 ጋር የተያያዘችዋ 0 ስለሆነች ፕላስ ቢ። ሶ በ0 የሚባዛ ቁጥር በሙሉ ስለሚጠፋ ይሄ ይጠፋልናል። ቢ ማን ትሆናለች? ኔጌቲቭ 2። ስለዚህ ፎርሙላችን ምን ይሆናል? y ኢኳልስ ቱ ስሎፕ ታይምስ 2 ኦቨር 3 ስሎፓችን ነው ታይምስ ኤክስ ማይነስ 2 ይሆናል ማለት ነው። ቢ ኮንስታንቷ ኔጌቲቭ 2 ስለሆነች። ስለዚህ ከተሰጠን አማራጮች y ኢኳልስ ቱ 2 ኦቨር 3 ኤክስ ማይነስ 2 የመጀመሪያው አማራጭ ነው። ይሄንን ከብተን ማለፍ የለብንም። ተመሳሳይ የሆኑ ኢኩዌሽኖች ሊኖሩ ስለሚችሉ እሱን ቼክ ማድረግ ይኖርብናል። ይቺ ኔጌቲቭ 2 ወደዚህ ብታልፍ y ፕላስ 2 ኢኳልስ ቱ ኦቨር 3 ኤክስ ይሆናል። ትክክል ነው። እንደገና ደግሞ ይሄንን y ፕላስ 2 በ3 ብናባዛው 3 ኢንቱ y ፕላስ 2 ኢኳልስ ቱ 2 ኤክስ ይሆናል። ስለዚህ መልሳችን ዲ ይሆናል፣ ኦል ይሆናል። ሁሉም አማራጮች ትክክል ናቸው ማለት ነው። እዚህ ጥንቃቄ ይፈልጋል ማለት ነው። የዛሬው ቪዲዮ ይሄን ይመስላል። ኮፒ ሊንክ፣ ሼር፣ ላይክ በማድረግ የምንሰራቸው ቲቶሮች በተደጋጋሚ እንዲደርሳችሁ ማድረግ ትችላላችሁ። ጥያቄ ካላችሁ በኮሜንት መጻፍ ትችላላችሁ። ቸር ሰንብቱ።